አሜን። ይሄ ጌታ አንድ ጥያቄ እንድንጠይቅ ነው፣ አንድ ጸሎት እንድንጸልይ ነው የሚፈልገው። ስለዚህ የቱ ጋር ነበረ የቀበራችሁት? አሁን ጌታ ሆይ ብተው ይሻላል። ወንድማችን ዛሬ ስንተኛ ቀኑ ሆኖታል? አራተኛ ቀኑ ሆኖታልና ከዚህ በኋላ ምን ያደርግሃል ብሎ ኢየሱስ ጋር አለው። ይሸታል፣ ሸትቷል፣ ከዚህ በኋላ አለቀለት፣ አይሆንም ብሎ ኢየሱስ ጋር ይላል። ኢየሱስ ወንድማችሁ ይነሳል ብሏል። አሜን አሜን። ወንድማችሁ ይነሳል። አው ጌታ ሆይ በትንሣኤ እንደሚነሳ እናውቃለን። አሁን ግን የሥጋ ሞት ምን ሆኗል? ሞቷል፣ አልቋል። ከዚህ በኋላ መነሳት አይችልም። አብረን እንነዳለን። እስኪ አሜን በሉ። አሜን። ችግር ወዳለበት ከእናንተ ጋር ጌታ ዛሬ ይሄዳል። አሜን። ወይኔ የሆነ የሞተባችሁ ያለው ቤቱ ጋር እንደሆነ መንፈስ ቅዱስ እስከ ቦታው ድረስ ይሄድና ሃሌሉያ አሜን። በዚህ ጉባኤ ላይም ይኸውላችሁ እግዚአብሔር ይናገራል። መንፈስ ቅዱስ ነገር ወደ ሞተበት ወደ ተቀበረበት አሁን ከእናንተ ጋር ለመሄድ ፍቃደኛ ከሚሆነው ሰው ጋር ጌታ ጉዞን ይጀምራል። አሜን። ወይኔ እስኪ አሜን በሉ እባካችሁ። አሜን። ሩጦ ይኸውላችሁ ችግሩ ወዳለበት ጌታ አሁን ይደርሳል። አሜን። እስኪ አሜን በሉ እባካችሁ። አሜን። ኢየሱስ ያድናል። አሜን። ብለው አልዓዛር ወደ ተቀበረበት እንደደረሰ አስቀድሞ ተንክዋል። እስኪ አሜን በሉ። አሜን። አመሰግንሃለሁ አለ። አሜን። እስኪ አሜን። አሜን። ዛሬ የአንድ ሰው ጉዳይ በምስጋና ብድግ ይላል። አሜን። ወይኔ ከነገር አሜን ብትምናል። አሜን። የአንድ ሰው ጉዳይ በምስጋና ይነሳል። አሜን። ወዲያውኑ አልዓዛር ወደ ተቀበረበት እንደደረሰ አንተ ጠርተኝ ወደዚህ እንደመጣው አንተ ከነገር እንዳለ ሰዎችም ያውቁ ዘንድ አሁን አመሰግንሃለሁ ካለ በኋላ አልዓዛር ብሎ በስሙ ጠራ። አራተኛ ቀን ሆኖታል። ሸትቷል፣ አልቋል የተባለው አልዓዛር ገና የኢየሱስን ድምፅ ሲሰማ አቤት የሆነ የሞተባቸው ጉዳይ ጌታ ሲጠራ አቤት ብሎ ይበድክ አሜን ብሎ ባካቸው ሃሌሉያ አሜን። ወዲያውኑ አቤት ጌታ ሆይ አለና ኢየሱስ ደግሞ ናውጣ እስኪ አሜን አሜን። አሜን። ና ውጣ። ና የሚለውን ፊደል ጴጥሮስ ይኸውላችሁ ከዚህ በኋላ ኢየሱስን መድረስ አልችልም ብሎ ይኸውላችሁ ጌታ ሆይ ከዚህ በኋላ በቃ ሰመጠኝ፣ አጠፋኝ፣ ሞትኩ፣ አለቀ እያለ ሲመጣ ኢየሱስ ና ብሎ ካለ በኋላ መጀመሪያ ምኑን ያይ ነበረ? ውሃውን ያይ ነበረ። አሁን ግን አይኖቹ ከችግሮቹ ከውሃው አንስቶ ኢየሱስን ማየት ሲጀምር ና ያለው ጌታ እሱን አስወጣ። አሜን። ዛሬ እናንተ ጉዳይ ጌታ ና ብሎ ያወጣ። አሜን። አሜን ካታለች አሜን ካ አሜን። ሃሌሉያ አሜን። ና አልዓዛር አለው። ከሰማን አልዓዛር አቤት ጌታ አለና ወዲያውኑ ብድግ ብሎ ሲነሳ የገነዛችሁ ሰዎች የት ናችሁ ብሎ ጠየቃቸው። እስኪ አሜን አሜን። አሜን። ጸማ ስልኩ ጸማ ጋሸር ጌታ ይባላል። አሜን። አሜን ነው። አሜን። ከዛ የገነዙ ሰዎች የቱ ጋር ናቸው ብሎ ኑ እናንተ እንዳሰራችሁ እናንተ ፍቱት። መጀመሪያ ድንጋዩን ነው ያነሳው። አንሶታል፣ ድንጋዩን አንሶታል። የሚገርማችሁ ነገር ጌታን የሚያመሰግነው ሰው አንደኛ ድንጋይ የተነሳለ ሰው አሜን። ለዋሳና የሆነ ነገር ተጭኖ አታመሰግን። ድንጋይ ከላይ ያው ተንከባልሎ ነው የምታመሰግነው። አሜን። አሜን። እኔ አንደኛ በያስኩት የሚገርማችሁ ነገር ድንጋይ ከላዩ ላይ የተንከባለለ ሰው ነው የሚያመሰግነው። አሜን። አጠገባችሁ ካለው ሰው ጋር ተጨባበቁትና ድንጋይ የተንከባለለት ሰው ያመሰግናል። ምን የሆነ ነገር ጨንቃችሁ ላይ ያውላችሁ ኖሮ ማመስገን አትችሉም። የሚገርማችሁ ነገር ከባድ ጭነት ወይም ከባድ ሸክም የተሸከማችሁ ሰዎች እኔ እንግዲህ ገጠር ነው ያደግኩት። በጣም ጭልጥ ያለ ገጠር ነው ያደግኩት።
እና እኛ ሁላችን የገጠር ልጆች ነን። ጌታ ይባላል። ራስን የገጠር ሰው አይደለም። እናንተን የከተማ ሰው ላለማድረግ ጌታ ይባላል። አሜን ነው። ሁላችሁ ተሸክሜ ነው የማመጣው። ያታ ቡቺ አዋይን ተና አንጀና መላ ዞፑዳ ይገስ የገታ የገሸጨው ሁሉ ሱዳ ይገስ ዶፑዳ ይሄንን ከጻት ተና አንጀታ ገስ እኔ ብሎ ማታ ታየቀ በቤነሽ ዱፑጋው ከዛም በኋላ ላይ ነው የሚለው። እስኪ አሜን። ድንጋይ ከላችሁ ላይ ተንከባሎ ነው አሁን ላይ እዚህ አሁን በዚህ ሰፈር ላይ በዚህ አካባቢ ላይ በዚህ በትር ብላችሁ ጌታን ማመስገን የቻላችሁ የሆነ ድንጋይ ከላችሁ ላይ ተንከባሎባችሁ ነው። አሜን አሜን አሜን። ኢየሱስ ያድናል። አሜን። ከዛ የተነሳችሁ ሰዎች ኑና ምን ያድርጉት? ፍቱት፣ ሰውየው ይሄዳል። አሜን። ይሄን ከዘጸአት መጽሐፍ ላይ እግዚአብሔር አምላክ በሙሴ አማካይነት በግብጽ የነበረውን ሕዝብ ያገለግለኝ ዘንድ ልቀቁት የሚል ቃል አለ። እስኪ አሜን በሉ። እኛ የመጣነው ተፈተን የመጣነው ለማመስገን ነው። ለማምለክ ነው። ደስ ብሎን ለመኖር ነው። በምድር 100 እጥፍ በረከት በሰማይ የዘላለም ሕይወት ለማግኘት ነው። በጣም ዝም ብዬ በተለይ እያሰብኩ ነበር። እንዲሁ ዝም ብለን በልተን ጠጥተን ተመችቶን ደስ ብሎን ዝም ብለን የሚኖር ሰዎች አይደለንም። በምድር 100 እጥፍ በረከት በላይ በሰማይ የዘላለም ሕይወት ታድያለሁ። አሜን። አጠገባችሁ ካለው ሰው ጋር ተጨባበጡትና ታድያለሁ ማለት ታድያለሁ። ሰይጣን ግራ ይገባችሁ ነው ማካችሁ ታድያለሁ። በታች በምድር በሉኝ 100 እጥፍ በረከት በላይ በሰማይ የዘላለም ሕይወት ተዘጋጅቶልኛል። ስለዚህ በሉልኝ ታድያለሁ። አሜን አሜን። ደስ ብሎኛል። አሜን። ራሱ በጣም ተወሽኛል። ታሱ ነገር ጌታ ይባርክ። ሃሌሉያ አሜን ነው ወይ? አሜን። በጣም በቃ እርፍ ብላችኋል በጌታ አሜን ነው። እስኪ ሌላ ቦታ በማይሆን ቦታ ላይ የተቀመጠውን ሰው በዚህ ሰዓት እስኪ አስብ። ዝም ብሎ የሆነ ቦታ ላይ የተቀመጠውን ሰው የሆነ ማይመች ማይሆን ቦታ ላይ የሆነ የተቀመጠውን ሰው አስብ። ልክ እንደናንተ ፓብሎ አይቀመጥ ከዛም ይልና አይኖቹ ምኑ እንደሚመረም ነው እዚህ ጋር እንገርበን ባይሉ ግን እንደዚህ አይባል ይላል። ከዛም በኋላ አቀማመጡም እንደኛ አይደለም። ቤቱም እንደዛ እግዚአብሔር አምላክ ባርኮን እንዶ ጌታ ለዘላለም የተባረከ ይሁን። አሜን። እኔ በዚህ ጉባኤ በመገኘት እጅግ በጣም ደስ ብሎኛል። አሜን አሜን ነው ወይ? አሜን እንዶ ሃሌሉያ አሜን። ኢየሱስ ያድናል። አሜን። ጌታ ምስክር ነው። እነዚህ የጌታ ስራውቶች ናቸው ብሎ ሰይጣን እኛን ተተወለ። አሜን። እንደዛ ደግሞ ጉባኤ ላይ መገኘት አስፈላጊ አይደለም ብሎ ተስካለ። አሜን ነው ወይ? አሜን። መንፈስ ቅዱስ ውስጣችን ገብቶ እርፍ አድርጎናል። አሜን አሜን። ከዛም በኋላ ይላል መጽሐፍ ወዲያውኑ አልዓዛርን ፈቱት ይላል። እስኪ አሜን አሜን። አልዓዛርም ተፈታ። ወዲያውኑ ብድግ አለ። ጆቹ ምኑ ቼክ ካደረገ እያመሰገነ እንግዲህ ወደ ቤት ነው። አሜን ነው አሜን አሜን ነው አሜን። በምስጋና መጽሐፍ እንደሚናገር ድል ይገኛል ነው። እስኪ አሜን አሜን። በምን በምስጋና አቤት 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 አቤት። ምስጋና ድልን ያስገኛል። ምስጋና ድንጋይን ያንከባልላል። ምስጋና ቀንበርን ይሰብራል። አሜን 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 አሜን። ምስጋና ጠላትን ይመታል። አሜን። ሁለተኛ ዜና ታው እልክ ሰነው ታው ጋሽ ሁለተኛ ዜና ምዕራፍ 20 ቁጥር 22 እልክ እስቲ ምዕራፍ 20 ከቁጥር 22 ምዕራፍ 20 ከቁጥር 22 በጌታ ስም አነባለሁ። ዝማሬውንና ምስጋናውን በጀመሩ ጊዜ ይሁዳን ሊወጉ በመጡት በአሞንና በሞዓብ ልጆች በሴይር ተራራ ሰዎች ላይ እግዚአብሔር ድብቅ ጦርን አመጣባቸው፣ እነሱም ተመቱ። አሜን። በምስጋና ጠላት ይመታል። አሜን። አሁን ዝም ብለን እዚህ ስናመሰግን እዛ ጋር የነበረው ጠላት እዛ ጋር የነበረው ተመቷል። አሜን። የሚገርማችሁ በሴይር ተራራ ላይ ይኸውላችሁ የአሞን ልጆች በይሁዳ ላይ ከባድ ጦርነትን ባስነሱ
ሃሌሉያ ሃሌሉያ እያሉ ሲቀጥሉ ይላል መጽሐፍ ሲናገር በአሞንና በይሁዳ ልጆች መካከል እግዚአብሔር አምላክ ድብቅ ጦርነትን አስነሳይና እነርሱም ተመቱ። ተመቱ አጠገባችሁ ካለው ሰው ጋር ተጨባበጡትና እዚሁ ስታመሰግን በሉት ማካችሁ እዛ ጋር የነበረው ጠላት ተመቷል። ድገሙና ተመቷል። የስሜ ጠላት ምን ሆኗል? የጤና ጠላት ተመቷል። ኑሮ ጠላት ተመቷል። ልጆች ለሚነሳ ተመቷል። ስለሚነሳ ተመቷል። ቦታችሁ የሚነሳ ተመቷል። ቦታችሁ ለሚነሳ ተመቷል። ቦታችሁ ለሚነሳ ተመቷል። ምን ስታደርጉ ስታመሰግኑ ሃሌሉያ አንተ እዚህ ጋር ምስጋናው ታቀርባለህ። ጠላት ጌታ ያሸንፍ። እስኪ አሜን አሜን። አጠገባቸው ካለው ሰው ተጨባበጡ። አሁንም ተጨባበጡ። አንተ እግዚአብሔርን እዚሁ ታመሰግናለህ። አንተ እግዚአብሔርን የምስጋናን መሳዊት ብሎ ስታቀልጭ እግዚአብሔር ጠላትን በጥፊ መቶታል። አንተ ታመሰግናለህ። ጠላት ይዛ ተመቷል። ጌታ ድብቅ ጦርነት ያስነሳና መታቸው። ዋኖ ዋሰና አሜን ያ ለልጆች ጠላት የሚያመጣው ፕሮግራሙ ቀላል አይደለም። ግን ተመቷል። አሜን ዋኖ ዋሰና ተመቷል። ሃሌሉያ ገለለኛው እንደዚህ ይላል የስሞችና የስ አምሳንዳ አሜን ካይስካንታ ካይስካንታ በይስካንታ የስን አምሳን ጠላትና የራኮር ጎዳ ጎንድም ቦንድምካ ጉብርቴ ጉብርሴ እርፍ ከተደጎ ይያት ይኒሾት አሜን። እግዚአብሔር ምን አይነት ጦርነት ይውላችሁ ድብቅ ጦርነትን አስነሳ። ጠላቶች ምን ሆነው ተመቱ። ተመቱ የሆነ እንደ ተመታ የሆነ ውስጣችሁ ላይ የሚሰማችሁ ስሜት ይኖራል። እንደ ተመታ ተመቷል። ወገኔ ዛሬ ጠላት ባይመታ ተሸማርቀ በጣም ተለባብስተ አምሮብህ በዚህ ስፍራ አትቀመጭም። ጠላት ተመቷል። አሜን ዋው ዋሰና አሜን ያ አሜን ወሳይ ለሞርካ ባንዶ ደንዶና ሾች አሜን ዋው አይ ድሬ አይ አሜን ሐዋርያት ሥራ ምዕራፍ 12:7 እየጨረስኩ ነው። 12:7 እስራትን ይበጥሳል ለሚለው መልስ ሐዋርያት ሥራ ምዕራፍ 12:7 ያገኘስ ከሆነ እነሆም የጌታ መልአክ ቀረበ፣ በቤትም ውስጥ ብርሃን በራ። ጴጥሮስንም ጎድኑን መትቶ አነቃውና ፈጥነህ ተነሳ አለው። ሰንሰለቶቹም ከእጁ ወደቁ። ይቀጥል ምኖቹ ሰንሰለቶቹም ከእጁ ወደቁ። ይሄ ማለት ተፈታ ማለት ነው። አሜን ነው። አሜን አሜን። አሁን ልጨምር 16:25 እልስ እንሰራ 16:25 እሺ አግኝተሻል? እሺ በጌታ ስም አነባለሁ። በጌታ ስም እንሰማለን። በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር። እግዚአብሔር የት ሆኖ እስር ቤት ሆኖ እግዚአብሔርን አስቀድሞ ማመስገን የሚለው ለዛ ነው። እስር ቤት ሆኖ እግዚአብሔርን ምን ያደርጉ ነበር? ያመሰግኑ ነበር። እሺ ወጣች። እስረኞቹም ያደምጧቸው ነበር፣ ይሰሙ ነበር። እሺ ድንገትም የወይኑ መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። አስቀድሞ ማመስገን የሆነ አላውቅም የውላት የሚያንቀጠቅጥ ነገር አለ። አሜን። የሚያነቃንቅ ነገር አለ። አሜን። እሺ በዚያን ጊዜም ደጆቹ ሁሉ ተከፈቱ። ወይኔ በምስጋና ደጆች ሁሉ ተከፈቱ። እሺ የሁሉም እስራት ተፈታ። የሁሉም እስራት ምን ሆነ? ተፈታ። እያለቀሱ ነበር አይደል? እስር ቤት ሆኖ እያለቀሱ ነበር፣ እየቆዘሙ ነበሩ። እንደው ግራ ተጋብቶ በጣም ሲጨነቁ ነበር አይደል? በሰማ ማታካቱራ አዳዳዳ ባዶዶዴ አዳዳዶ አዳዳዴ አይናያ አሜን ነው ወይ? አሜን። በሰማ እግዚአብሔር ምን ያደርጉ
ነበር። እስራት ከመፈታት ከመበጠስ በፊት ነው ኋላ ነው የሆነው። ገና ነገሩ ታስሮ እያለ ምስጋና ይዘጋጃል። አሜን አሜን። ነገሩ ተይዞ እያለ እዚህ ጋር ምስጋና ነው ያቀርባል። አሜን። ነገሩ ተይዞ እያለ ሮታታ ዶቼ ማቃላ ማለት ዶራ እስራኤሎች ምን ያሉ ናቸው? እነዚህ ሰዎች በምንኛ ቋንቋ እያወሩ ናቸው። ምን ማጋታ ሸባራ እየሰሙ ነበር። ከዛም በኋላ የሁሉም እስራት እንደዚህ ያሉ የቃለ መዕላውነት ርዕስ አስቀድሞ ማመስገን። አሜን አሜን። ለኮይሮ ገላታ አሜን። ጎርደቲውትን ኤግክ ሮቢውትን ተዘግቶ እያለ ጨልሞ እያለ ግራ ተጋብተን እያለ አስቀድመን ጌታን ስናመሰግን እስራት ሁሉ ይበታል። አሜን። የሁሉም እስራት ምን ተሰሽለታስ ምንድን ነው የሚለው? የወይኑም ጠባቂ ከእንቅልፉ ነቅቶ የወይኑ ደጆች ከፍቶ ባየ ጊዜ እስረኞቹ ያመለጡ መስሎት ራሱን ይገድል ዘንድ አስቦ ሰይፉን መዘዘ። ቆም እዚህ ጋር መንፈስ ቅዱስ የፈታውን ያውላችሁ ጥበቃ ፈጽሞ ሊመልስ መንፈስ ቅዱስ ምን ያደረገው የፈታው። አሁን እዚህ ጋር በደንብ አስተውሉ። የፈታው መንፈስ ቅዱስ ነው። አሜን አሜን። የሁሉም እስራት ምን ሆነ? ተፈታ ይላል። ማን ነው የፈታው? መንፈስ ቅዱስ። ምን የሆኑ ነበሩ? በዜማ እግዚአብሔርን እያመሰገኑ ነበር። ከዛ በኋላ የወይኑ መሰረት ምን ሆነ? ተናወጠ። የሁሉም እስራት ተፈታ። ከዛ በኋላ እስረኞች አመልጠው ሊሄዱ ነው መሰለኝ። የሆነ ድምፅ እየተሰማ ነው እያሉ ጌታ ኢየሱስ ይባርክ እያሉ አብረው ምን አይነት ነገር ነው? እሰጋ የሆነ ድምፅ እየተሰማ ነው። የሆነ ድምፅ እየተሰማ ነው። ምን አይነት ነገር ነው? እባካችሁ ዛሬ አመልጠው እስረኞች ሊሄዱ ነው ሲባል ለካ ሰዎች አመልጠዋል። እስኪ አሜን አሜን። አጠገባችሁ ካለው ሰው ጋር ተጨባብጡና አንቺ አመልጠሽ ጠላት ይዛ ዝም ብሎ ይለፋል። ምን ሆነ? እስኪ ከነገር እንደዚህ እኔ አምልጬ ጠላት ዝም ብሎ እየለፋ ነው። አንቺ ወጣሻል፣ እዛ ጋር ሄደሻል። አንተ ወጣል፣ እዛ ጋር ሄዳ። እሱ ግን እዚህ ጋር ይላል። አትስጉ። እስኪ አሜን አሜን። አነ አትስጊ እኔ ተፈታው ብሎ ቀንበሬ ተሰብሯል። ነፃ ወጥቻለሁ። ጠላቴ ሆይ ብሎ አትነዘንዘኝ። ጌታ ከእኔ ጋር ነው። ጠላቴ ተው ብዬሃለሁ። ተው ኃይለኛ ነው ከእኛ ጋር ያለው ኃይለኛ ነው ከእኔ ጋር ያለው ኃይለኛ ነው ከእኔ ጋር ያለው ኃይለኛ ነው ከእኔ ጋር ያለው። እጆቻችሁን ዘርጉና እግዚአብሔር ይባርክ።